በኢትዮጵያ ምድር ላይ ሌላ አደገኛና መጠነ ሰፊ ወታደራዊ ፍጥጫ በይፋ ተቀጣጥሏል። የኃይል ሚዛኑን ሙሉ በሙሉ ይቀይራል የተባለለት ይህ እንቅስቃሴ ሀገሪቱን ወደ ከፋ ምዕራፍ እየመራ መሆኑን መሬት ላይ ያለው መረጃዎች ያሳያሉ። በአንድ በኩል ጄኔራሉ ስለ መጪው ጦርነት የመጨረሻ ዝግጅትና ስለታቀደ ወታደራዊ ስትራቴጂ እጅግ አስገራሚ መመሪያዎችን አስተላልፈዋል። ይህ ዝግጅት በአማራ ክልል በተለይም በደብረ ብርሃንና በደሴ ዙሪያ ያለውን ውጥረት እንዴት ያባብሰዋል? በሌላ በኩል አምስቱ የተፎካካሪ ፓርቲዎች በጋራ በመሆን እጅግ አስቸኳይና መንግስትን ያስደነገጠ ወሳኝ ውሳኔ አስተላልፈዋል። ከዚህም የፓርቲዎቹ ውሳኔ ጀርባ ያለው ስውር የፖለቲካ ሴራ ምንድን ነው? ዛሬ በአውዲ ሚዲያ መሬት ላይ ካሉት ትክክለኛ ማስረጃዎች ጋር በጥልቀት እንመረምረዋለን። ሳብስክራይብ በማድረግ አብራችሁን ቆዩ። የተቀጣጠለው አደገኛ ወታደራዊ እንቅስቃሴ። ወደ መጀመሪያው ሚስጥራዊ ዘገባችን ስናልፍ በመላው ሀገሪቱ በተለይም በቁልፍ ስትራቴጂካዊ ከተሞች አካባቢ ከፍተኛ የሆነ የወታደራዊ ኃይል እንቅስቃሴ መጀመሩን የደረሰን መረጃ ያረጋግጣል። ከተለያዩ አቅጣጫዎች የሚመጡ ማስረጃዎች እንደሚያሳዩት የመንግስት የደህንነት ኃይሎችና መከላከያ ሰራዊት በአማራ ክልል በደብረ ብርሃንና በደሴ በኩል አዳዲስ የጦር ሰፈርና የሎጂስቲክ ዝግጅቶችን አጠናቀዋል። የዚህ እንቅስቃሴ ዓላማ ምንድን ነው? የውስጥ አዋቂዎች እንደሚሉት ይህ እንቅስቃሴ ተራ ወታደራዊ ቅያሪ ሳይሆን በክልሉ ያሉትን ታጣቂ ኃይሎች በአንድ ጊዜ ከበባ ውስጥ በማስገባት የመጨረሻ የተባለውን ወታደራዊ እርምጃ ለመውሰድ የታለመ ስልታዊ ዝግጅት ነው። ነገር ግን ይህ አደገኛ እርምጃ መሬት ላይ ካለው ኃይል ሚዛን አንጻር ሲታይ ሀገሪቱን ወደማይወጣው የእርስ በርስ እልቂት ውስጥ ሊከታት እንደሚችል ወታደራዊ ተንታኞች በከፍተኛ ስጋት እየገለጹ ይገኛሉ። ጄኔራሉ ስለ ጦርነቱ ዝግጅት የሰጡት ወታደራዊ መመሪያ። በዚህ ወታደራዊ ውጥረት መሀል ትልቁን ሚና እየተጫወቱ ያሉት ከፍተኛ ወታደራዊ መኮንን ጄኔራል አበባው ታደሰ በጦርነቱ ዝግጅት ዙሪያ እጅግ ጠንከር ያሉ መመሪያዎችን ማስተላለፋቸው ይፋ ሆኗል። ጄኔራሉ ለጦር አዛዦቻቸው በሰጡት ድብቅ መመሪያ ምን አሉ? ከተለቀቀው ሚስጥራዊ መረጃዎች መረዳት የተቻለው ጄኔራሉ ከዚህ በኋላ ምንም አይነት ጊዜ መጓተትም ሆነ የድርድር አማራጭ ቦታ የለውም፣ ዝግጅቱን ሙሉ በሙሉ መጠናቀቅ አለበት በሚል ትዕዛዝ ሰጥተዋል። ይህ ማለት መንግስት በሀገራዊ ምክክሩ ስም ሊያደርገው የነበረውን የሰላም ሙከራ ወደ ጎን በመተው ጉዳዩን በኃይል ለመጨረስ ሙሉ በሙሉ መቁረጡን ያሳያል። ይሁን እንጂ በመከላከያ ሰራዊት ውስጥ ባሉ አንዳንድ መኮንኖች ዘንድ ውጊያው ሰላማዊ ሰዎችን ሰለባ እያደረገ በመሆኑ በኃይል የመጨረሱ ስትራቴጂ አይሰራም የሚል ውስጣዊ ተቃውሞ መነሳቱ ሌላኛው ትልቅ ስምምነቱን ማጣት ፈጥሯል። የጄኔራሉ የጦርነት ዝግጅት ትዕዛዝ በመከላከያ ሰራዊት ውስጥ ያለውን አንድነት ይፈታተነዋል ወይስ ያጠናክረዋል የሚለው ጉዳይ አሁን የውይይቱ ዋነኛ አጀንዳ ሆኗል። የአምስቱ ፓርቲዎች ድንገተኛ ውሳኔ። ከዚህ ወታደራዊ ዝግጅት ጎን ለጎን የኢትዮጵያን የፖለቲካ ያናወጠው ሌላኛው ክስተት አምስቱ ተቃዋሚ የፖለቲካ ፓርቲዎች በጋራ ያወጡት አስቸኳይ ውሳኔ ነው። እነዚህ ፓርቲዎች ከመንግስት ጋር የነበራቸውን ግንኙነት በአስቸኳይ እንዲገመግምና ወታደራዊ እንቅስቃሴ በአስቸኳይ እንዲቆም ጠይቀዋል። የዚህ የጋራ ውሳኔ ዋና ዋና ሚስጥር ምንድን ነው? አምስቱ ፓርቲዎች መንግስት በሰላም ስም የሚያደርገውን ምክክር እንደ የፖለቲካ ማጭበርበሪያ በመቁጠር መሬት ላይ ያለውን ጦርነት ወታደራዊ እርምጃ በአስቸኳይ ካልቆመ ከሀገራዊ ምክክር ሂደት ሙሉ በሙሉ ራሳቸውን እንደሚያገሉ ዝተዋል። ይህ ፓርቲዎቹ አቋም ለገዢው ፓርቲ ትልቅ የፖለቲካ ኪሳራ ነው። ምክክሩ ፍጹም ህጋዊና ሁሉን የሚያካተተ ለማስመሰል ከፍተኛ ጥረት ያደረገ ያለው ብልጽግና እነዚህ አምስቱ ዋና ዋና ፓርቲዎች መውጣት ሂደቱን ሙሉ በሙሉ ዋጋ ቢስ ያደርገዋል። ይህ ፖለቲካ ሴራ የመንግስትን እቅድ እንዴት እንደሚያፈራርሰው መመልከቱ እጅግ አጓጊ ነው። ማስረጃ ያለው ስውር ሚስጥር። አሁን ወደ ሚስጥራዊ ማስረጃችን እንለፍ። በሰሜኑና በማዕከላዊ የኢትዮጵያ ክፍል የሎጂስቲክ እንቅስቃሴ በከፍተኛ ሁኔታ ጨምረዋል። ለምሳሌ ያህል በደብረ ብርሃንና በደሴ አቅራቢያ አዳዲስ የጦር መሳሪያዎችና ከባድ ሚሳኤሎች ሲጫኑ የሚያሳዩ የተለያዩ ምስሎችና የመሬት ላይ ምስክሮች ወጥተዋል። ይህም የሚያሳየው ጦርነቱ ዝም ብሎ የአየር ላይ ብቻ ሳይሆን መሬት ላይ በሚሊዮን የሚቆጠሩ ዜጎችን ሕይወት አደጋ ላይ የሚጥል
ትልቅ የጦርነት ዝግጅት በተግባር እየተከናወነ መሆኑን ነው። የአምስቱ ፓርቲዎችም ድንገተኛ መግለጫ የወጣው ይህንኑ የመሬት ላይ ያለውን አሰቃቂ ዝግጅት አስቀድመው በመረዳታቸው እንደሆነ የውስጥ መረጃዎች ይጠቁማሉ። የተከበራችሁና የተወደዳችሁ ተመልካቾቻችን በዛሬው ዕለት ያቀረብንላችሁ አጓጊ ዝርዝር ትንታኔ ይህንን ይመስል ነበር። ከጄኔራሉ የሰጡት የመጨረሻ የጦርነት ዝግጅት መመሪያና የአምስቱ ፓርቲዎች ጥምረት አገሪቱን ከዚህ ከከፋ የፖለቲካ አዘቅት ውስጥ ያወጣታል ወይስ ይበልጥ ያበላሸዋል? የእናንተን ጠቃሚ ሀሳቦች ኮሜንት ላይ ያስፍሩልን። ቪዲዮውን ላይክ፣ ሼር በማድረግ ለሌሎች እንዲደርስ ያጋሩ። ለቻናላችን አዲስ ከሆናችሁ አውዲ ሚዲያን ሰብስክራይብ በማድረግ ሁልጊዜ እውነተኛና ሚስጥራዊ መረጃዎችን ቀድሞ ያገኙ። ስለነበረን ቆይታ ከልብ እናመሰግናለን። ሰላም ለሀገራችን።